ስለ ክርስትናና ስለ ኢትዮጵያ ስንናገር ኢትዮጵያ እንግዲህ በሶስቱም ዘመን ታወቃለች። በህገ ልቦና፣ ህገ ወንጌልና ህገ ኦሪት። ወደ ህገ ልቦና ሲንሄድ የአዳም ሰባተኛ ትውልድ የሆነው ሄኖክን እናነሳለን ማለት ነው። መጽሐፍ ሄኖክን የጻፈው ኢትዮጵያዊ እንደሆነ ይነገራል። በዚህም ኢትዮጵያ በህገ ልቦና ትመራ እንደነበር ወይ ደግሞ ህገ ልቦናን ትከተል እንደነበረ አንዱ ማሳያ ነው ማለት ነው። በሁለተኛ ደረጃ ደግሞ ካህኑ መልከ ጼዴቅ አብርሃምን ያቆረበው ካህኑ መልከ ጼዴቅ ኢትዮጵያዊ እንደሆነ ይነገራል ማለት ነው። ወደ ህገ ኦሪት ስንመጣ ደግሞ ዮቶርን እናነሳለን ማለት ነው። ሙሴ ከግብጽ ከፈርዖን ሸሽቶ በመጣ ጊዜ ዮቶር ያገኘውና ወደ ቤት ወስዶ ብዙ ነገር ያስተማረው ዮቶር እንደሆነ የታሪክ ባለሙያዎች ይናገራሉ። በኋላም ልጁ ሲጳራ እንድሮለት ወደ ግብጽ እንደተመለሰና ከግብጽ ደግሞ ሲመለስ የሙሴ እህት ማርያም እንዴት ኢትዮጵያዊቷን ታገባለህ ምናምን ብላ ስታወራ እግዚአብሔር በለምጽ መቷት ከዛ በኋላ ወደ እንትኗ እንደተመለሰች ይናገራልና በህገ ወንጌል ስንመጣ ደግሞ ማን እናገኛለን? ባኮስን ጃንደረባው ባኮስን እናገኛለን ማለት ነው። እሱም እንግዲህ ይሄ ኢሳይያስን መጽሐፍ ይዞ እሱን ነገር ያስከው መጽሐፍ ታውቀዋለህ ወይ ሲለው የሚተረጉሙልኝ ሳላውቅ እንዴት ላውቀው እችላለሁ ብሎ ለፊልጶስ ይነግረዋል ማለት ነው። ፊልጶስም ወስዶ አስተምሮ አጥምቆ ይልከዋል ማለት ነው። ስለዚህ በደንብ ይሄንን የሚናገር ነው። በእርግጥ ይሄን ውስጡ ላይ ገብቼው አላየሁትም። ከዚህ በፊት በኮርስ አማካኝነት ስማር ያስታወስኩት ነውና በአክሱም ዘመነ መንግስት አብርሃ ወአጽብሃ